የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ አዳዲስ ዜናዎችን ይዘናችሁ ቀርበናል። በትላንትናው ዕለት እሁድ ዕለት በራሳቸው ሶሻል ሚዲያ የአሜሪካው ፕሬዝዳንት የሆኑት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ላይ የለቀቀውን ምስል ለእናንተ እንጋራለን። ከክርስቲያናዊ የኑሮ እውነታ ጋር ያለው ቅራኔ ምስሉ ትራምፕን በታካሚዎች ላይ በወታደሮች መካከል እንደ መለኮታዊ ረዳት ሲያሳያቸው፣ በተጨባጭ ዓለም ያለው የክርስቲያኖች ሕይወት ግን ከዚህ የተለየ ፈተና የተሞላ ነው። ክርስትና የሚያስተምረው ድሆች በመንፈስ የሆኑ ብፁዓን ናቸው የሚለው የትህትና መንገድ ነው። በምስሉ ላይ የሚታየው ግርማ ሞገስ ግን ከክርስቶስ አገልጋይነት ይልቅ ገዥነትን እና ራስን ማጋነንን የሚያንጸባርቅ ነው። ዛሬ በዓለም ዙሪያ ያሉ ብዙ ክርስቲያኖች በኢኮኖሚ ድህነት እና በጤና እጦት ውስጥ ይገኛሉ። ለእነዚህ ወገኖች እውነተኛው መፍትሄ የፖለቲካ መሪዎች በምስል ፈዋሽ መስለው መታየታቸው ሳይሆን ፊታዊ ስርዓት መዘርጋታቸው ነው። ምስሉ ችግረኞችን ወይም ታካሚውን ወታደሩን ለመሪ ክብር መስጫ ወይም መሰገጃ ማድረጉ በድሆች ስቃይ ላይ የፖለቲካ ትርፍ የመፈለግ ያህል ተቆጥሯል። የክርስቲያን እና የፖለቲካ መጋባት ስጋት ይህ አይነቱ ምስል ሃይማኖትን ለፖለቲካ ስልጣን መጠቀሚያ የማድረግ ወይም ፖለቲሳይዜሽን ኦፍ ሪሊጅን አደገኛ ዝንባሌን ያሳያል። አማኙ ማህበረሰብ ከመሪው የሚጠብቀው ፖሊሲ እና መመሪያ እንጂ መለኮታዊ አዳኝነትን አይደለም። መሪን እንደ ቅዱስ አድርጎ መሳል አማኙ በሃይማኖቱ እና በዜግነቱ መካከል ያለውን ልዩነት እንዲያጣ ያደርጓል። በአጭሩ ምስሉ በቴክኖሎጂ የታገዘ የፈጠራ ስራ ቢሆንም በውስጡ የያዘው መልእክት ግን የክርስትናን መሰረታዊ አስተምሮ ወይም ትህትናን የሚገፋ እና የድሆች ተስፋ በፖለቲካ ፍጆታ የሚጠቀም መስለዋል። እውነተኛ የክርስትና ድህነትና ሕመምን የሚያሸንፈው በትህትና አገልጋይ በመሆን እንጂ በሰው ሰራሽ ምስል መለኮታዊነትን በመላበስ አይደለም። ሀሳባችሁን በዚህ ላይ አጋሩን። በተለይ